ያዝ። ያው በደቡብ ኢትዮጵያ ክልል በአሪ ዞን በደቡብ አሪ ወረዳ የሙት ቀበሌ ወጣቶች በጎ አድራጎት ማህበር እሺ ያው እንደምትመለከቱት ቤቱን ያው ሰርተው ጨርሰው አሁን ደግሞ የምግብ ማብሰያ ለእናቶች በሚመቻቸው በከፍታ ሁኔታ የተሰራ ይገኛል። ይህም ደግሞ የሰራው ያሉት የሙት ቀበሌ ወጣቶች በጎ አድራጎት ማህበር ይመስላል። ለዚህ የሚዲያችን ተከታይ የሆናችሁ ሁሉ ኮፒሊንግ ሼር ሪፖስት ለሚመለከተው አካል ለወዳጅ ዘመዶቻችሁ ያደረጋችሁ ከእኛ ጋር እንድትቆዩ ሲል አስተላልፋለሁ። እስኪ ሶለ አንተ ደግሞ ምን ይመስላል? እስኪ የሆነ ሀሳብ ስጠኝ። ያው ይሄንን ለእናቶች እግዛራ ሳይጨነቁ ሰርተው እንዲጠቀሙ ሰርተው እንዲበሉ እናት ልጅ ያለ እናት አይጎዳም በሚል አስተዋጽኦ ሰው ያሰራን መሆኑን እንገልጻለን። ያው በጣም ተመችቶኛል ሀሳብ። እስኪ ያው አሁን ደግሞ ሲመለስ ወደ ታምራት የሰራ ያው ወጣታችን ያው ዝም ብሎ መስራት እንደዚህ አይነት ተግባር እየሰራን እንገኛለን። ከቀብላችን አልፎ ሌላ ቀብለ ላይ ስራ እየሰራን እንገኛለን። ይህ ብቻ ሳይሆን ድንበር ተሻጋሪ ስራ ለመስራት እንችላለን። አንዳንድ ባላት ህብረቶች አንዳንድ የሰው ሂደት ይኖራል።